አላጨበጭብም። ምን አለበት በሬ ዘግቼ እንኳን በሰላም እንዳለቅስ ብትፈቅድልኝ። ደጉ ቤት ነገ 7 ሰዓት ላይ የዳዊት ሙሽሪት ተቀበሉ። ይሄንን ነገር ማመን አልፈለኩም ነበር። አንዳንድ ጥርሳችንን ነክሰን የግዳችንን የምንውጣቸው እውነቶች አሉ እና ጥርሴን ነክሼ የግድ ይለዋጣው ለሰርግ እየጠራኸኝ ነው? ስለ መቅረት እንዳታስቢ። የሻረቂም ያገረሽና ልቤ አይንላ ግን እኮ ይቅርታ ጠይቄ ይቅር ብለኸኛል አይደል እንዴ? ይቅር ብዬሻለሁ እኮ ታዲያ። እና ታዲያ ይቅርታ ያደረክላትን ሴት ነው እንደዚህ አይነቱን የቆሞት እንድትሞት የምትፈርድበት? አረፈድሽ እኮ አንቺ። ጊዜ ባለጌ ነው። ለሰጥሽ ጊዜ ካልሆንሽ ካለፈ ኋላ አንገትሽን ብትሰየፊ እንኳን ዋጋ ያጣል። ይቅርታ አልመጣም። ምንም እንዳትለኝ። የማፈቅረው ሰው ከሌላ ሴት ጋር ሲሞሸር ቆሜ ከማጨበጭ ምን አለ ብታጨበጭቢ? ምን አለ ይሄን እንኳን ብታደርጊ? ምን አለ በህይወትሽ አንዴ እንኳን አስደስተሽው የማታውቂውን ሰው አሁን የምር አፈቅረዋለሁ የምትይ ከሆነ ደስታው ላይ ተገኝተሽ ለደስታው ብታጨበጭቢ? አላጨበጭብም። ምን አለበት በሬ ዘግቼ እንኳን በሰላም እንዳለቅስ ብትፈቅድልኝ? እጠብቅሻለሁ። ከሺህ ሰው መሃል አንድ አንቺን እፈልጋለሁ። ቆይ ይሄ ምን የሚሉት ቅጣት ነው? ጊዜ ነፈገሽን እድል እየሰጠሁሽ ነው። በማርፈድሽ እኔን አጥተሻል። ግን ደስታዬ ላይ መጥተሽ አጨብጭቢና ለህሊናሽ ይቅርታን አግኚ። ይቅርታን በጭብጨባ ልትሸጥልኝ ነው? እንደ ጊዜ ጨካኝ ስላልሆንኩ አዎ እጠብቅሻለሁ። እሺ ቆይ ማን ተብዬ ልምጣ? አብሮ አደግ ወዳጁ። አይዞህ አትፍራ። ወጡን እንጂ ህይወትህን አላማስለውም። የድሩ ሰብሳቢ ወንበር ቁጥር የሚረከብ ሰው ላክ ብለውሃል። እሺ እኔ ልካለሁ። ወዴት ነው? ወገቤን አጥብቄ ታጥቄ ድርሃለሁ። እውነት ወገብሽ እኔን ለመሞሸር ጠበቀልሽ? የግዱን ከወጠሩት የማይጠብቅ የለም። እውነት ለመናገር እኔ ደስታዬ ላይ ከተገኘሽልኝ ብቻ በቂ ነበር። ወጡን ማማሰልሽ ብዙም ደስታ አይሰጠኝም። አይዞህ አትፍራ። ወጡን እንጂ ህይወትህን አላማስለውም። ይቅርታ ጊዜን አላምንም። ወጥ ለማማሰል ይዘሽ የገባሽውን ሐሳብሽን አስቀይሮ እጅሽን ጠምዝዞ የህይወቴን ጭልፋ ያስጨብጥሽ ይሆናል። ልክ ነህ። የጊዜን ጌትነት በደንብ አውቀዋለሁ። የፍርድ ዙፋኑንም አምንበታለሁ። አንተን ከኔ ወስዶ ለሌላ መዳሩ ብቻ በቂ ምስክርነት ነው። እሱማ እኮ ያንቺ አርፋጅነት ነው አይደል? ጊዜስ ቢሆን ያረፈደው። ግድ የለም አትፍራ። ወጡን ብቻ ማስለዋለሁ። እኔን ያገኘኝ ይሄ ክፉ ቀን እንዳያገኝ እጸልይልሃለሁ። ይቅርታ ሳላውቀው በጣም ከፋውብሽ መሰለኝ። አረ በፍጹም አንተ እኮ ሲፈጥርህ ምንም አይነት ክፋት የለብህም። አይ በእርግጥ ሁሉም ሰው ተፈጥሯዊ የሆነ አንዳች ክፋት አለበት። ያው አምሳያነቱን እንጂ ፍጹምነቱን አልሰጠንም። ይሆናል። በአሁኑ ግን ሙሉ ለሙሉ ጥፋቱ የኔ ነው። የሚያስነባኝ ጸጸት አይኔን እየኮረኮረኝ ነው። አዎ ለሁላችንም አለ ደግሞ አንድ ቀን ጸጸት ይዞ ላይ ለቀን ጊዜ ነግዶ ላይ መለስ ከህሊና ጋር ሁሌ ክስ ነጋ ጠባ መጉተምተም ከራስ ጋር ጸብ መግጠም ከፈጣሪ የሚያጣይቀን አለ ደግሞ አንድ ቀን። እኔን ያገኘኝ ይሄ ክፉ ቀን እንዳያገኝ እጸልይልሃለሁ። አሜን። አይናለም ኧረ እንጀራ ይጋገር፣ ምጣዱን ለክሱት። እንጀራውም ሊጋገር ነው። እኔም ቦታ መልቀቅ ሳይኖርብኝ አይቀርም። ቃል
አለመሄድ ትችያለሽ።